መፍታት ያስፈልጋል። ከመከራ እንዲያወጣ ከፈለገ ወንድሜ ከጫቱ ሱስ እንዲያወጣ ካስፈለገ ከሲጋራው ሱስ እንዲያወጣ ካስፈለገ ከሺሻው ሱስ ሊያወጣ ካስፈለገ ከዝሙቱ መንፈስ እንዲያወጣ ካስፈለገ እንዴት አደርሽ ባክሲ አይ ተይም ባክሽ ምኑን አደርኩት የኔ አዳራውን አዳር ነው ይኸው ሲያኝቀኝ ሲፈልጠኝ ሲገዘግዘኝ እሳቱን ለቆብኝ ሆነ ያደርኩት አንቺዬ አቤት 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 ይላል። አሁን እግዚአብሔር ስራ ፈቶ ነው አንቺን የሚያኝክሽ። አሁን እግዚአብሔር ስራ ፈቶ ነው አንቺን የሚረግጥሽ የሚፈልጥሽ የፈለጠሽ ያኘከሽ ኃጢአት ነው። ምን አለ እግዚአብሔር ይመስገን ከተኛውበት አነቃኝ፣ ያወለኩት ልብስ እንድለብስ ረዳኝ፣ የዘጋሁትን በር ለመክፈት አበቃኝ፣ ከዓለም መርጦ በቅድስናው ስፍራ አቆመኝ። ስሙ የተመሰገነ ብንል ምን የኃጢአት ጋር ሲያለ እዚህ ውስጥ የዘረኝነቱ የክፋቱ የተንኮሉ የመገፋፋቱ የመገዳደሉ የጠንቆላው የሟርቱ የጥሉ የክርክሩ ወዘተ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለሲሆን ይልቁንም በዚህ በቅድስናው ስፍራ ከሩቅም ከቅርብ የተሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክብራት እናት አባት ወንድሞቼ በወደደን ባፈቀረን ብሎም በደሙ በገዛን በመድኃኔዓለም ስም እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ እንደ ኃጢአታችን እንደ በደላችን ብዛት ሳይመለከት ይህችን ጊዜ ይህችን ሰዓት ስለሰጠን ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። የዘጋነውን በር ለመክፈት የረዳን፣ ያወለቅነውን ልብሳችን ዳግመኛ እንድንለብስ የረዳን፣ የበላነውና የጠጣነው በትንታ እንዳንሞትበት እጁን ትራስ አድርጎ የጠበቀን ከእንቅልፋችን ያነቃን ልዑል እግዚአብሔር አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። የትምህርታችን ርዕስ የሚሆነው አንተ ከኛ ጋር ካልወጣህ ከዚህ አታውጣህ። አንተ ከኛ ጋር ካልወጣህ ከዚህ አታውጣህ። እስኪ ሁላችሁም በሉ አንተ በሉ ከኛ ጋር ካልወጣህ ከዚህ አታውጣህ። እንግዲህ ይሄን ርዕስ የመጣንበት ያነሳንበት የራሳችን ምክንያት አለ። ምናልባት ሳውንድ ሲስተሙን ትንሽ ድርቅ ብሎብኛልና የሚቻል ከሆነ የምታስተካክሉ ሳውንድ ሲስተሙ ትንሽ አልተመቸም። ስለዚህ አንተ ከኛ ጋራ ከዚህ ካልወጣ እንዳታወጣን። ይሄን በደንብ አዳምጡ፣ ይጠቅማችኋል። ከራሳችን ሕይወት ጋራ እንዴት እንደሚያገናኝ እግዚአብሔር እናያለን። ለኔ የተናጋሪ አንደበትን ለእናንተ ሰሚ ጆሮና አስተዋይ ልቦና ልዑል እግዚአብሔር አምላክ ለሁላችን ያድልን። የእናታችን የቅድስት ሊዲያን ልቦና ያበራ አምላክ የኔና የእናንተ ልቦና ያብራልን። አሁን ስለ ቤታችሁ አትጨነቁ። ጥላችሁ ስለመጣችሁ ስለ ሕፃናት ከዚህ በኋላ ሄዳችሁ ስለምትከፍቱት ጉሊት አይደለም። ግዴላችሁም ሐሳባችሁን ሰብስቡና የተወሰነ ደቂቃ ሳናበዛ እንነጋገራለን። ይህን ቃል የተናገረው ሊቀ ነቢያት አንደበተ ኮልታፋው ሙሴ ነው። እስራኤላውያንን ከሲና ተነስተው
ጉዞ እንዲቀጥሉ እግዚአብሔር ባዘዘው ጊዜ እነዛ ባርነት የበዛባቸው እስራኤላውያን መከራ ችግር የበዛባቸው ለ430 ዘመን ሙሉ ሲረገጡ የነበሩት እስራኤላውያን ችግሩ መከራው ፈቀቅ አላለ። የነሱ መከራ ዛሬን እኛን ይመስላል። አንዱን ሲያልፉት አንድ መከራ ይመጣል፣ አንዱን ሲሻገሩት አንዱ ይመጣል። መከራው ፈቀቅ አላለ። አረጋውያን የማይጦሩበት የማይከበሩበት፣ ሕፃናት ተወልደው የማያርጉበት ነበረ። በእስራኤላውያን በተለይ ወንዶች ታንቀው የሚገደሉበት፣ እረፍት የሌለበት፣ ታማሚው ከህመሙ እስኪድን ድረስ እንኳን ጊዜ የማይሰጠው፣ እድሜ የገፉት አባቶች እንደ እድሜያቸው መጠን የማይከበሩበት ጭካኔ የበዛበት ዘመን ነበረ። ይጮሃሉ። የመከራው ዘመን እባክህ ጌታ ሆይ አሳጥርልን፣ ፈጥረን ምነው ረሳሃን ይላሉ። ካሉት በታች ከሞቱት በላይ ነው ያለነው። መከራ ስቃይ በዛብን። ወይን መከራውን አሳልፍልን ወይ ጥራን እያሉ ወደ አምላካቸው ይማጸናሉ። ነገር ግን እንዲህ እያሉ ቢጮሁም ልባቸው ወደ እግዚአብሔር አልተመለሰም ነበርና በምላሳቸው ብቻ ነበር እግዚአብሔርን የሚጠሩት ነበርና እግዚአብሔርም የመከራውን ዘመን የስቃዩን ዘመን አረዘመባቸው ይላል። ዛሬም የማይጮህ የማይጸልይ ሕዝብ የለም። ብዙዎቻችን እንጮሃለን፣ ሰላም ፍቅር እንዲሰጠን የቀደመውን በረከት እንዲመልስልን እንጮሃለን። ግን የምንጮኸው ከልብ አይደለም፣ በአፋችን ነው። ከልብ አልተመለስንም። እኛ ሳንመለስ እግዚአብሔርማ ትቶናል እንላለን። እግዚአብሔር እንኳን እኛን ሊተወን እግዚአብሔር እንኳን ሊረሳን በድንጋይ ስር ያለችውን ቁጫጭ እንኳን እግዚአብሔር አይረሳም። ነገር ግን እግዚአብሔር እንዳይቀርበን፣ እግዚአብሔር እንዳይታረቀን፣ ታሪካችን እንዳይቀየር፣ ቋጠሮው እንዳይሞላ ያደረገበት አንድና አንድ ችግሩ እኔና እናንተ ጋር ነው ያለው። ጥሎብን ብዙን ጊዜ ሂሳብ ብር ነው የምንቆጥረው። ስንት ጎደለ ስንት አተረፍኩኝ ይላል ነጋዴው፣ ኦዲት ያደርጋል። ገበያ ሄደን ዕቃ ከገዛን በኋላ ይዤ ከሄድኩት ብር ስንት አተረፍኩኝ ስንት ብር አጠፋው ብለን ቋጠሯችንን በእግራችን ስር አስገብተን ቀሪ ብራችንን እንቆጥራለን። ጥሩ ነው ሂሳቡን ማሰብ። ነገር ግን ቁጭ ብለን እግዚአብሔርን የሚያስደስት ነገር ምን ሰራሁኝ፣ ምን ክፉ ነገር ተናገርኩ፣ ምን ክፉ ነገር ሰማሁ፣ ልቦናዬ ምን ክፉ ነገር አሰበ፣ እጄ ምን ክፉ ነገር ጨበጠ፣ እግሬ ምን ክፉ ቦታ ረገጠ ብሎ ሂሳብ ያደረገ ማን ነው ያለው? የለም። ለዚህ ነው ሊቀ ነቢያት ሙሴ አንተ ከኛ ጋር ካልወጣ ከዚህ አታውጣን አለ። እግዚአብሔር ካልወጣ ቀድሞ ተራራው አይወገድም። እግዚአብሔር ቀድሞ ካልወጣ ጨለማው አይነጋም። እግዚአብሔር ቀድሞ ካልወጣ ወገኖቼ የመከራው ቀንበር አይሰበርም። ዛሬ ብዙዎቻችን በቀንበር ውስጥ ያለነው፣ በመከራ ቀንበር፣ በችግር ቀንበር። ቀንበሩ ከብዶናል። ከቀንበር የሚፈታን እንፈልጋለን። ከቀንበር የምንፈታው ግን በጎጥ በብሔር በመደበቅ አይደለም። ቀንበሩ እንዲሰበር ካስፈለገ በትዕቢት አይደለም፣ በመደንፋት አይደለም። ልብን በመስበር ወደ እግዚአብሔር በመንበርከክ ወደ እግዚአብሔር በመመለስ ምርኮኛ በመሆን ነው። መቼም ጦርነትን ለእናንተ መንገር ልጅ ለእናት ምጥን እንደማስተማር ነው። ያለነው አፍሪካ ሀገር ነንና ጦርነትን እናውቃለን።
በአንድም በሌላ መንገድ አንድ ወታደር ግጥሚያ ውጊያ በገጠመ ቁጥር ወይ ይገላል ወይ ይገደላል፣ ወይ ይማርካል ወይ ይማረካል። ነገር ግን በሚማረክበት ሰዓት ከነሙሉ ትጥቁ አይደለም። መጀመሪያ እጅን ስጥ ሲባል የታጠቀውን በርቀት እንዲፈታ ይደረጋል። በቅርበት ሳይሆን በርቀት ጣል ይባላል። እጄን ሰጥቻለሁ ሲል አትግደሉኝ እያለ ሲማጸን እንዳንገልህ ከሆነ ትጥቅን ፍታ ይባላል። የታጠቀውን ትጥቅ ይፈታል። ጉዳት የሚያደርስበትን ብቻ አይደለም፣ የታጠቀውን ረሃቡን የሚያስታግስበትን ቀበቶ ሁሉ ሳይቀር ይፈታል። እሱን ብቻ አይደለም፣ ከእንቅፋት ከሾህ ከጠጠር የሚከላከልበትን ጫማውን ሁሉ ሳይቀር ያወልቃል። ምርኮኝነቱ እንዲህ ነው። ከዚህ በኋላ እጁን ወደ ላይ ያነሳል። ወገኖች ይህ ወታደር ይሄን ካሟላ በኋላ ነው ከጥይት መገደል ከመረሸን የሚድነው። ይሄን ያመጣበት የራሴ ምክንያት አለ። ብዙዎቻችን ወደ እግዚአብሔር ቤት መጥተን እንጸልያለን፣ እንማጸናለን። ግን ስንቶቻችን ምርኮኛ ሆነናል? የኃጢአትን ትጥቅ ፈተናል ወይ? ከዘረኝነት ትጥቅ ፈተናል ወይ? ትጥቃችን ሳንፈታ እግዚአብሔር ሆይ አድነኝ ብንል አያድንም። ጓዳዬን ሙላ ብትለው አይሞላይም። ትጥቅን ከፈታ በኋላ ነው እግዚአብሔር ሆይ በነገሮች አንተ ቀደማት ይቻል። እስራኤላውያን ትጥቃቸውን ስላልፈቱ በአፋቸው ግን ይጠሩት ነበር። በአፋቸው ምን ይሉት ነበር? እንደኛ በአፋቸው ይጠሩት ነበር። ዛሬም እኮ በኢትዮጵያ ውስጥ እግዚአብሔርን የሚጠራ ጠፍቶ አይደለም። ኢትዮጵያ ውስጥ መከራ ስቃይ የበዛበት እንጠራለን። አባቶቻችን ቤተ መቅደሱን ከፍተው ገና ከማታ ጀምረው መሐሌቱን በማደር ሰዓታት በመቆም ኪዳን በማድረስ ቅዳሴ በመቀደስ ታምራቶችን ድርሳናቶችን በመጸለይ እግዚኦ በማለት እኛም በዙሪያ ከበን እግዚኦ እንላለን። ግን እግዚአብሔር አልሰማንም። ለምንድን ነው? በውስጥም ያለነው በውጭም ያለነው ትጥቃችን አልፈታንም። ችግሩ እዚህ ጋር ነው። እንደኛ ሰዓታት መቆም፣ እንደኛ ቅዳሴ መቀደስ፣ እንደኛ ኪዳን ማድረስ፣ እንደኛ መጾም፣ እንደኛ መጸለይ፣ እንደኛ መስገድ ቢሆን ኑሮ ወገኖቼ በኢትዮጵያ ውስጥ ችግር፣ በኢትዮጵያ ውስጥ መገፋፋት፣ በኢትዮጵያ ውስጥ መገዳደል አይደለም ወገኖቼ። ለጎረቤት ሀገራችን እንኳን ሰላማችን በደረሰ ነበረ። ግን ውሸታሞች ነን። ጩኸታችን እንደ ቁራ ነው፣ ቁመታችን እንደ ድንጋይ ነው። ከውስጥም ከውጭም ያለን አገልጋዮች አልተመቸነውም ለእግዚአብሔር። ክፉ ነገር ይዘናል፣ ክፉ ትጥቅ ታጥቀናል። ይህን ትጥቅ ካልፈታን እግዚአብሔር ሆይ ከኛ ጋር ውጣ ብንል አይወጣም። እግዚአብሔር አይወጣም። ነገር ያነሷልና አንድ ነገር ልናገር። አቤላ ይቅርታ፣ ባለፈውም ስለተናገርኩ ምነው ኃይሌ ዛሬስ እቺን ነገር ደገማት እንዳትል። ሰውየው የገጠር ሰው ነው እና ዘመድ አለው። አጎቱ ምን አለው አልኳችሁ? ምን አለው? ዘመድ አለው። ከተማ ውስጥ ባለጸጋ ዘመድ አለው እና ይሄ ገጠር ሰው ደግሞ ያለችው አንድ ጫማ አንድ ካልሲ ነች። ጫማ ምንድነው ከተባለ ከሰው ጋር መቀላቀልባት ነው ይላል። ከሰው ጋር መቀላቀልባት ሰርግ ሲሆን ልክ ሲቃረብ ነው የሚያጠልቃት። ሰርጉ ከድንኳኑ ሲወጣ ጫማውን ወለቅ ያደርግና ትከሻው ላይ ያንጠለጠላታል። ሁለቷን ጫማ ማሰሪያና ማሰሪያውን አስሮ ለቅሶም ሲሄድ ልክ እንደዚሁ የትም ሲሄድ ይቀላቀላል።
ወዲያውኑ ጫማውን ወለቅ ያደርግና ካልሲዋን ወቅ አድርጎ ሽጉጥ ያደርጋታል። አያጥባት አያሶለውላትም። እቤት ደግሞ ስትደርሰሞ ወስዶ በክብር ሳር ቤት ነችና እንደ ፎቶ ፍሬም ያንጠለጥላታል። እቤት ጭስ ጠግባለች። ሲያደርጋት ደግሞ የእግሩን ጠረን ትጠግባለች። እቺ ጫማ ዜግነቷን ቀይራለች። እና አንድ ቀን ወደ ከተማ መምጣት ወደ አጎቱ ጋር ትንሽ ሳንቲም ቢጤ ይዞ ለመምጣት ፈለገና ያችን የሚሳሳላትን ጫማ አድርጎ ይሄዳል። እንዳልኳችሁ ያችን ጫማ በክብር ነው የሚይዛት፣ መተኪያ የላትም። እንቅፋት እንኳን ሲመታው እንኳን ጫሜን አላደረኩ ጫሜን እንኳን አድርጌ ቢሆን ኑሮ ገንጥሎብኝ ነበር ይላል። ጥፍሩን እንኳን ገንጥሎ ጥሎላት እንኳን ጫሜን አላደረኩ ወይኔ ጫሜን እንኳን አድርጌ ቢሆን ገንጥሎት ነበር ዋካችሁ ይላል። ይሄን ያክል ነው ለጫማ የሚሳሳው። ይሄ ግለሰብ ታዲያ ቆለኛ ነውና ጫማውን አጥልቆ ቁምጣውን አድርጎ ወደ አዲስ አበባ ይመጣል። እግር ጉዞ። እቺ ጫማ ጭስ ጠግባለች፣ አትታጠብም፣ ካልሲዋም አትወለወልም። እየጠቀጠቃት ቆላውን መጣ። ከተማ ደረሰ። ከዛ በኋላ አጎቱን እቅፍ አድርጎ ሲስመው ሳሎኑ የተከበረ ሳሎን ነውና መዓዛው ተቀየረ። የሳሎኑ መዓዛ ጠረኑ ተቀየረ። አጎትየው ሰላም ከማለት ይልቅ አፍንጫውን ስለሰነፈጠው ሰላም ነህ እንዴ ነባክ ቆይ እስኪ ውጣና ታጠብና ና አለው። እንዴ ምን ነው አጎቴ ናፍቄው ከተለያየን ብዙ ዘመን ነው እንደው እቅፍ አድርጎ ይሰማኛል ስል እግርህን ታጠብ ይለኛል። ውሃማ ሞልቶ የለ እንዴ ከሀገሬ ወንዝ እኔ የመጣሁት የሱን ፍቅር ፍለጋ እንጂ አለና ፍላጎቱን ለማሟላት እሺ ብሎ እግሩን ታጠበ። ነጠላ ጫማ አስቶ ተባለ። ልብሱን ይቀይር ተባለ። ልብሱን ቀየረ። ጫማውን አወላለቀ። ሙልጭ አድርጎ ታጠበ። ስሊፐር አድርጎ ልብሱን ቀይሮ ሲመጣ ልክ እንደ መላከ ምህረት ልክ እኔ ስመጣና እዚህ ጋር ቁጭ በል እንዳሉኝ ቅድም ና አለ። አሁን አጎትየው ና አለ። አሁን መታጠቡን መንጻቱን አየ። ደስ አለው። አሁን ና በቃ አለ። አሁን ቁጭ ብሎ ማቀፍ አይደለም እጎኔ ቁጭ ብለ የሆድ ሆድን አውራለው ቁጭ በላለው። ከጎኑ ቁጭ እንዳደረገው አሁንም ሽታው አልጠፋም፣ ሽታው ጨመረ። ይሄ የዋህ ገበሬ የሆድ ሆድን ያወራ፣ ይሄ ደግሞ የከተማው አጎትየው ደግሞ አስሬ እግርግሩን ያያዋል። አሃ ምን ነው ጋሼ አለው። ምን ነው አለ። ቅድም ታጠብ አልከኝ፣ ታጠብኩ እንደሚናከሱ ውሻ ምን እግርግሬን ታየኛለህ አለው። አይ እንደው ሽታ ነገር አለ እግርና አልታጠብክም እንዴ? አረ ታጥቤያለሁ። ታዲያ ምንድን ነው የሚሸተው? አይ ጋሼ አለ እንደው እግሬን ታጠብኩ እንጂ አለ ካልሲዋ እኮ በኪሴ ነው ያለችው ላሳየህ እንዴ አለ። ካልሲዋ የት ነው ያለችው አለ? በኪሴ ነው ያለችው። አያችሁ አሁን ችግሩ እዚህ ጋር ነው። እግዚአብሔር ላይ ከማጉረምረማችን በፊት የካልሲው መጠን ይለያይ ይሆናል እንጂ እያንዳንዳችን የኃጢአት ካልሲ አጥልቀናል በልቦናችን ውስጥ። ይህን ካልሲ አጥልቆ ብንጸልይ እግዚአብሔር አይሰማህም። እኔም በውስጥም ያሉት የተለያየ ካልሲው መጠኑ ይዘቱ ይለያያል እንጂ እያንዳንዳችን የኃጢአት ካልሲ አጥልቀናል ወደንም ጠላን። መንበር ላይ ቆመን ከምንቀድሰው ጀምረን የኃጢአት ካልሲ ይዘናል። እኛ ይሄንን ጫማ ነው የምናወልቀው፣ እኛ ይሄን ካልሲ ነው የምናወልቀው። እረ ማውለቅ የሚገባ የኃጢአት ካልሲ ያለ እዚህ ውስጥ የዘረኝነቱ፣ የክፋቱ፣ የተንኮሉ፣ የመገፋፋቱ፣ የመገዳደሉ፣ የጠንቆላው፣ የሟርቱ፣ የጥሉ፣ የክርክሩ ወዘተ ምን ያላጠለቅነው ካልሲ አለ። ቢጠፋ የጥላቻ ካልሲ የለም በልቦናችን ውስጥ። ቢጠፋ የቅናት ካልሲ የለብን በውስጣችን አጥልቀና። ይህን ካልሲ ታዲያ እየሸተተ እግዚአብሔር እንዴት ከጎናችን መጥቶ ይቆም? ሰው ይሄን ያክል የሚጠየፍ ከሆነ እግዚአብሔር ንጹሕ የባህሪ አምላክ ነው። ከነ ኃጢአት ከነ በደላችን ፊቱ ስንቆም መዝገበ ጸሎቱን እናነሳለን፣ ዳዊቱን እናነሳለን፣ ድርሳኑን እንደግማለን። ፍንክች መጮህ ብቻ
ሚስጥር የሌለው። ለዚህ ነው ሊቀ ነቢያት ሙሴ አንተ ከኛ ጋር ካልወጣ ከዚህ እንዳታወጣ ያለው። አንተ ከኛ ጋር ካልወጣ ከዚህ እንዳታወጣ። ትጥቅ መፍታት ያስፈልጋል። ከመከራ እንዲያወጣ ከፈለግ ወንድሜ፣ ከጫቱ ሱስ እንዲያወጣ ካስፈለገ፣ ከሲጋራው ሱስ እንዲያወጣ ካስፈለገ፣ ከሺሻው ሱስ ሊያወጣ ካስፈለገ፣ ከዝሙቱ መንፈስ እንዲያወጣ ካስፈለገ፣ ከችግር ማጥ ውስጥ ሊያወጣ ካስፈለገ ትጥቃችሁን ፍቱ ባካችሁ። በልባችን ያለውን ካልሲ እናውጣ፣ እንጣል። እግዚአብሔር የሚመቸውን ነገር እናድርግ ወገኖች ባካችሁ። ትጥቋን የፈታች ራሷን ያዋረደች ልቧን የሰበረች ዝቅ ብላ የምታለቅስ ራሔል የተባለች ሴት ግን ነበረች። በሷ ጩኸት ሙሴ ተገኘ። በማጩኸት ሙሴ ተገኘ ወገኖች። እኛንን ሙሴን ማፍለቅ የምንችለው ሙሴን መውለድ የምንችለው እኛንን። እኛ መልካም ስንሆን ነው የሚመራን መልካም መሆን የሚችለው። ለዚህ ክፉ ሕዝብና አንገተ ደንዳና ወደ እኔ ስላልተመለሱ ኃጢአትን በኃጢአት በደልን በበደል ስለሰሩ እኔም በመከራ አርጩሜ በመከራ መሪ አዛላቸዋለሁ ይላል መድኃኒዓለም። ለዚህ ክፉስ አልመለስ ስላላችሁ እኔም በክፉ መሪ ቀጣቸዋለሁ ይላል። ስለዚህ ወደድክም ተጠላህም የዘራውን ነው የምታጭደውና ዝም ብለህ ተገረፊ። ማውረምረም አያስፈልግም። አንቺ ወደ እግዚአብሔር ስትመለሺ እግዚአብሔር በምሕረት ኃይሉ ይመለስልሻል። አንተ ከኛ ጋር ካልወጣ ከዚህ አታወጣን አለ። እስራኤልን ከባርነት ነፃ እንዲያወጣ ሙሴ አለው። ሙሴ ይህን ሕዝብ እንድትመራ ከሲና በረሃ እንድታወጣ መርጬሃለሁ አለው። መርጬሃለሁ። ዛሬም ከገጠመን መከራ ከገጠመን ችግር የሚያወጣን እንፈልጋለን። የሙቀቱ የበረሃው ልዩነት ሊኖር ይችል ይሆናል። አንዳንዱ በበሽታ በረሃ ይቃጠል ይሆናል። አንዳንዱ በስራ ማጣት በረሃ ሊቃጠል ይችል ይሆናል። አንዳንዱ ሰላም በማጣት በረሃ ሊቃጠል ይሆናል። ዞሮ ሁሉም መከራ ነው። ስለዚህ ከችግር የሚያወጣን ካስፈለገ እንደ ሙሴ ካስፈለገ ወደ እግዚአብሔር መቃተት ያስፈልጋል። ውጣ አለው። ሙሴ ግን ምን አለ? በሕዝብ ላይ አቅጣጫውን አንተ አሳየኝ አለ። እምመራውን ሕዝብ ይዤ የምወጣውን ሕዝብ እኔ አላቃቸውም፣ አንተ ግን ታውቃቸዋለህ አለ። አንተ ምን ትላቸዋለህ? ታውቃቸዋለህ። ወገኖች እኛም እኮ ወገኖች ከጎናችን የቆመ እንኳን አናውቀውም። እኔ ልደፋልህ ሲለን ያዘነልን ይመስለናል። በልቡ ግን እንደደፋህ ይጨርስ ይለናል። እዛው ግልብጥ ያድርግሽ ይለናል። አስቸጋሪ እኮ ነው። አብረን እየበላን አብረን እየጠጣን እኮ የምንወደው ምግቡን ነው እንጂ ሰውየውን አይደለም። ምግቡ ወደ ሆዳችን ይወርዳል፣ የሰውየው ፍቅር ግን በልበናችን አይወርድም። አስቸጋሪ ላይ ደርሰናል። ስለዚህ ሙሴ ምን አለ? ጌታ ሆይ አንተ ከኛ ጋር ካልወጣ እንዳታወጣን ሲለው እግዚአብሔር እንዲህ አለው፣ እኔ ከአንተ ጋር እወጣለሁ አሳርፈሃለሁኝ አለ። እግዚአብሔር ሁላችን ያሳርፈን። ረፍታተን የለ እንደ ወገኖች ተቅበዝብዘና ተማሪው ትምህርቱን ጨርሶ ማረፍ አቅቶታል ስራ በማጣት። ሰራተኛውም ረፍት የለውም። ዛሬ ሰርቶ ቤቱ ይገባል፣ ነገ ደግሞ ከስራ ባረር ይሆን ይላል። እናቶቻችን ለልጆቻቸው ዛሬ ቁርስ አብልተው እራት አብልተው ነገ ደግሞ ልጆችን ምን አበላ ይሆን ይላሉ። ረፍት የለም ወገኖቼ። መከራው በዝቶብናል። እኛ ያለንበት ዘመን ደጋግ አባቶቻችን ስጋውን በልተው ለኛ ለደካሞቹ አጥንቱን ጥለውልን ሄደዋል። እንዴት አድርገን እንግፋው ታዲያ? ምኑን እንብላው ወገኖች? አስቸጋሪ ላይ ያለን። እኔ ካንተ ጋር እወጣለሁ አለ፣ አሳርፈሃለሁ። አዎ እግዚአብሔር ቀድሞ ከወጣ ተራራው ይናዳል።
እግዚአብሔር ቀድሞ ከወጣ ወገኖቼ ጨለማው ይወገዳል። እግዚአብሔር ቀድሞ ከወጣው ጠማማው ይቀናል። መድኃኒዓለም የጠመመብንን መንገዳችን ሲያቃናልን የእያንዳንዳችን ቤት ጨልሞብናል ሕይወታችንና ድንግል ማርያም ታብራልን። ምን ነው አሜን ከበዳችሁ? አዎ እናንተኔ እንኳን ወገኖቼ እናንተኔ እንኳን በየአዳራሻቸው ቁጭ ብለው እንኳን ለማይረባ ነገር ላንቃቸው እስከሚቀደድ አካባቢውን እስከሚረብሹ አሜን ይሉታል። አሜን ቢለያይም እኔና እናንተ ግን እውነተኛ ቦታውን እንኳን አሜን ማትቀርቱ አቅቶናል። አሜን ከአሜን ይመለሳል ይላሉ አባቶቻችን። ቸር ተመኝ ቸር ተመገኛል ይላሉ። ስለዚህ እንዲህ ይላል፣ እኔ ከአንተ ጋር አወጣለሁ እኔ አሳርፋለሁ አለ። በዚህ በትንቢተ ኤርምያስ ምዕራፍ 26 ቁጥር 13 እንዲህ አለ፣ አሁንም መንገዳችሁንና ስራችሁን አሳምሩ አለ። ምናችሁን? መንገዳችሁን ስራችሁን አሳምሩ። ስለዚህ የትኛውን መንገድ አሁን ስንመጣ የማይመቹ መንገዶች ነበሩ። በዚህ አቅጣጫ የመጣችሁ ሰዎች አባጣ፣ ጎባጣ፣ ጎርጓዳ ይሄ መንገድ ነው ነው ወጣቱ ለጥምቀተ ባህር ታቦቱ ስለሚወጣ ብለው ደልድለው የጎደለው እንደሚሞሉት የትኛውን መንገድ? የክፍለ ሀገሩ መንገድ የተባለው ምንድነው? አቤት መንገድ የተባለው ምንድነው? ሕይወትን መንገዳችሁን አሳምሩ አለ። መጀመሪያ እግዚአብሔር ጎደሎ እንዲሞላ ካስፈለገ፣ ታሪክን እንዲቀይር ካስፈለገ፣ ቋጠሮ እንዲፈታ ካስፈለገ፣ ጨለማው እንዲበራ ካስፈለገ፣ የተዘጋው በር እንዲከፈት ካስፈለገ መጀመሪያ መንገድን አስተካክሉ። መንገዳችን ሳናስተካክል እዚህ ጋር ዓለምን ኃጢአትን ሙጥኝ ብለን እዚህ ጋር ደግሞ ኪዳነ ምሕረትን ሙጥኝ ብለን አይሰራም። እዚህ ጋር መንገዳችሁን አሁንም መንገዳችሁና ስራችሁን አለ። ስራ ማለት ምግባር ነው። ስራ ጾም፣ ጸሎት፣ ስግደት፣ ምጽዋት ስራ ማለት ነው። ማስቀደስ ስራ ነው። አሁን ቁጭ ብሎ ወንጌል መማር ስራ ነው። ቅድም ስትዘምሩ ስራ ነው። ቅድም ስታስቀድሱ ስራ ነው። ቅድም ታምሯን ስትሰሙ ስራ ነው። መንገዳችሁና ስራችሁን አሳምሩ። ሁለቱ አይነጣጠሉ። መንገድ ሃይማኖት ነው። በሃይማኖታችሁ አትጠራጠሩ። በሃይማኖታችሁ ጽኑዓን ሁኑ። በመንገዳችሁ ላይ አትወላውሉ አለ። ያዕቆብ ምዕራፍ 1 ከቁጥር 7 እስከ 8 እንዲህ አለ፣ ሁለት ሐሳብ ያለው አለ። ስንት ሐሳብ? ሁለት ሐሳብ ያለው በመንገዱ ላይ አለ የሚወላውል ሰው ቢኖር ከእግዚአብሔር ዘንድ አንዳችም ዋጋ አያገኝም አለ። ወገኖች ወይ በእግዚአብሔር ማመን ወይ ክፍለ ከተማ ባለው ጓደኛ፣ ወንድም፣ ባለስልጣን ማመን። ሁለት ነገር አታርግ። ወይ እግዚአብሔርን ውደድ ወይ ገንዘብን ውደድ። ወይ በእግዚአብሔር ታመን ወይ በጡንቻ ታመን። ሁለት ሐሳብ ያለው በመንገዱ ላይ የሚወላውል ከጌታ ዘንድ አንዳችም ዋጋ አያገኝም ማለት። ወላዋይ አትሁን፣ ጽና። በቆምክበት ነገር ጸንቶ መገኘት መልካም ነው። አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርን ቃል ስሙ። የማንን ቃል ስሙ? የአምላካችሁን የእግዚአብሔርን ቃል ስሙ። እግዚአብሔርም የተናገረባችሁ ክፉ ነገር ይተውላችኋልና አለ። የእግዚአብሔርን ቃል ስሙ አለ። አታጉረምርሙ፣ በነገሮች ሁሉ አጉረምራሚዎች አትሁኑ አለ። ዛሬ በእግዚአብሔር ላይ የማያጉረመርም ማን አለ? አይታችኋል። እናቶቻችን ጠዋት ላይ በተለይ በአዘቦት ጊዜ በጾሙ ሰዓት እስኪ ተመልከቱ። ስራይ ብላችሁ በእድሜ ገፋ ያሉ 60 ይቅርታ 70 80 ዓመት የሞላቸው 60 እንኳን ገና ነውና በተለይ 80 ዓመት የሞላቸው 75 እድሜ ላይ ያሉ 90 ቤት የገቡ እናቶችን በዚህ በሴቶች በር እስኪ ስሟቸው። ጠዋት ላይ ኪዳን ካለበቃ በኋላ ይሳሳማሉ። ትከሻ ተከሻ እንዴት አደርሽ ይባባሉ። እግዚአብሔር ይመስገን፣ ዛሬ ይመስገን ይላል። ቁጭ ካል በኋላ አግዳይ ወንበር እንዴት አደርሽ እባክሽ፣ አይ ተይም እባክሽ፣ ምኑን አደርኩት? የኔ አዳራውን አዳር ነው። ይኸው ሲያኝከኝ፣ ሲፈልጠኝ፣ ሲገዘግዘኝ እሳቱን ለቆብኝ ሆነ ያደርኩት። አንቺዬ አቤት ይላል። አሁን እግዚአብሔር ስራ ፈቶን አንቺን የሚያኝክሽ
አሁን እግዚአብሔር ስራ ፈጥሮ አንቺን የሚረግጥሽ የሚፈልጥሽ የፈለጠሽ ያኘከሽ ኃጢአት ነው። ምን አለ እግዚአብሔር ይመስገን ከተኛውበት አነቃኝ፣ ያወለኩትን ልብስ እንድለብስ ረዳኝ፣ የዘጋሁትን በር ለመክፈት አበቃኝ፣ ከዓለም መርጦ በቅድስናው ስፍራ አቆመኝ። ስሙ የተመሰገነ ብንል ምን አለ? አረ ግድ የላችሁም ተመስገን በሉት። እኔ አላቂም በየስፍራው በየሀገሩ እየዞር ስለማስተምር እዚህ ቦታ ልናገረው አልናገረው አላቂም። ደግሜ ከሆነ ከታላቅ ይቅርታ ጋር ይቅርታ ጠይቃለሁ። አንድ የኔ ቢጤ ነበር በ1990 ዓመተ ምህረት ገና ሕፃን ሆኜ በማገለግልበት ሰዓት አንድ የኔ ቢጤ አይ ነበር። ልጅነት ስለነበረ ያንን የኔ ቢጤ ግን ጠጋ ብዬ ባለመጠየቄ እስካሁን ይከነክነኛል። ያ የኔ ቢጤ እጅግ ዛሬ በቁመትም ሳድግ በእድሜም ስበስል ምን ነው የዛን ጊዜ ጠጋ ብዬ በጠየቅኩት እያልኩ እስካሁን ይከነክነኛል። ምንድነው ካላችሁኝ ይህ ግለሰብ ሁለት እግር የለውም። ምን የለውም አልኳችሁ? ምን የለውም? ሁለት እግር የለውም። የሚገርመው ነገር ሁለት እጅም የለውም። አይነቃችሁ። ሁለት እግር ሁለት እጅ የለውም ስላልኳችሁ ብቻ ሊያሳዝን ይችል ይሆናል። ይሄ ብቻ አይደለም፣ ሁለት አይኑም ጠፍቷል። ይሄ ሰው ማርያምን ነው የምላችሁ፣ ሁለት እግር የለው፣ ሁለት እጅ የለው፣ ሁለት አይን የለው። እንዲህ አይነት እንደ ሰው ተፈጥሮ የተበለሻሸ ሰው ግን የሚመራው ሰው ነበረ። ምን የሚለው ሰው? የሚመራው ሰው ነበረ ካጠገቡ። እኔ በማስተምርበት ሰዓት ሰው መሀል ለመሀል እየጎተተው ምጽዋት ይጠይቅ ነበረ። የሚመራው ግለሰብ እጁን ይዞ እንዳይመራው እጅ የለውም፣ እጀ ቆራጣ ስለነበረ። ስለዚህ ምን ያደርግ ነበር? ወገቡ ላይ ገመድ አስሮ እንደ ከብት ይጎትተው ነበረ። ሲጎትተው ደግሞ መራመድ ስለማይችል እግር ስለሌለው በቂጡ ነበር የሚፏቀቀው። በቂጡ ላይ ደግሞ ጎማ አድርጎ ነበር፣ ከመዳሪ ጎማ አስሮ ወገቡ ላይ ይጎተታል። አይን የለውም። የሚሰጠውን ሳንቲም እንኳን በእጁ መቀበል ስለማይችል ከረጢት ቢጤ ተሰርቶ አንገቱ ላይ አንጠልጥሎ ነበር። ሰዎች ሁሉ በከረጢቱ ነበር የሚያስቀምጡለት። ምን እያለ ለምናል? ግን ወደምፈልገው ፖይንት ነገር ልምጣ። ተመስገን ተመስገን ላለው እኔ አላማርርም፣ ይብስ ታመጣለህ አንተ አልቀብም እያለ ለምን ነበር። የሚገርም ነው። በየሰው መሃል እየዞረ ተመስገን ተመስገን ላለው እኔ አላማርርም፣ ይብስ ታመጣለህ አንተ አልቀብም። ለየትኛው ነው ተመስገን የሚለው? እጁ ተቆርጧል፣ እግር ተቆርጧል፣ አይን ጠፍቷል። እኛ ብንሆንስ በዚህ ስፍራ ላይ አንቺ ብትሆኚ፣ አንተ ብትሆን፣ እኔ ብሆን፣ እሳቸው ቢሆኑ ምን ነበር የምንለው? እግዚአብሔርን ካፋችን ምን ነበር የሚወጣው? ዛሬም ስራአተን በእግዚአብሔር ላይ እናጉረመርማለን። ዛሬም እስከ መቼ በክራይ ቤት እኖራለሁ ታጉረመርማለህ። ዛሬም ጫማ አለቀብኝ ብለህ ታጉረመርማለህ። ጫማ አጥተው በእግራቸው የሚሄዱ ሰዎች አሉ፣ እግር የሌላቸው ሰዎችም አሉ። እባክህ አንተ ስለ ጫማ ትጨነቃለህ፣ ኧረ እግር የሌላቸው ሰዎች አሉ። አንተ እስከ መቼ በኪራይ ቤት እኖራለሁ ትላለህ። ይችን በኪራይ ቤት መኖር አቅቷቸው እድል ፈንታቸው ጽዋ ተርታቸው ላስቲክ ወጥረው በረንዳ ዳር ሆነዋል። የሚለብሱት አጥተው የጫት ገለባ ቅጠል ኮባ ለብሰው ብርዱ እንዳይሰማቸው የሚደርቡት ቢያጡ ቤንዚልና ማስቲሽ እያሸተቱ የሚተኙ ልጆች ታዳጊዎች እናያለን። ከየት የመጡ ታዳጊዎች ናቸው? ከሰማይ እንደ በረዶ ዘንበው ነው እንዴ? ነው ዘንበውብን ነው ወይስ ከሌላ ሀገር ጎርፍ አመጡ አፍሶብን ነው እኛ ሀገር ላይ? አይደለም። የኔና የናንተ ኃጢአት ነው። የኔና የናንተ የአብራክ ክፍያዎች ናቸው። የትዳር መንስኤ ነው ለዚህ የዳረገን። ተመስገን ተመስገን ላለው እኔ አላማርም፣ ይብስ ታመጣለህ አንተ አልቅብም። አሁን ግን ትዝ ሲለኝ ምናልባት ይሄ ሰው የእግዚአብሔርን ያመሰገነበት ይሄ ቢሆንስ አልኩ። በራሴ ግምት ነው፣ እሱ አይደለም። ምናልባት እጄ ተቆረጠ፣ እግሬ ተቆረጠ፣ አይኔ ጠፋ ብዬ ባማርርህ እችን አፌን ደግሞ ስለከፈትክልኝ አመሰግናለሁ ሳይል አይቀርም። እችን አፌን ብዘጋቢ ኑሮስ እጄንም ቆርጠህ እግሬንም አትቆርጠህ አይኔንም አጥፍተህ አፌን ብዘጋኝስ እንዴት
ለምኜ በላ ነበረ ሳይል አይቀርም ብዬ ተስፋ አደርጋለሁ። ስለዚህ ባካችሁ ተመስገን ብሉት። እግዚአብሔር እንግዲህ የለም ቢነጋም ባይነጋም ቢሞላም ባይሞላም ከበሽታችሁ ብትፈወሱም ባትፈወሱም ወጣቶች ነጥቡ መጣ አልመጣ ውጤት ቢመጣም ባይመጣም ተመስገን በለው። በመስሪያ ቤት እድገት አገኘም አላገኘም ተመስገን በለው። ቤት ኖረም አልኖረም ተመስገን በለው። ለየትኛው ኮንትራት ዓለም ትጨነቃለህ? እግዚአብሔር ይመስገን እኩል ያደረገን አንድ ነገር አለ። ከሀብታም ጋር እኩል ያደረገን ማርያምን ነው የምላችሁ፣ እኩል ያደረገን እግዚአብሔር ይመስገን። እሱ ሀብታም ስለሆነ የወርቅ እንጀራ ይበላል፣ እኛም ላባችን ጠፍ አድርገን ኩርማን እንጀራ ቢሆን እኩል እንበላለን። ከኛ አይበልጥም እሱ። ምንድን ነው የበላው ሲባል እንጀራ፣ እኛም የበላ ነው እንጀራ። እኩል ያደረገን ቢኖር ምንድነው? ሀብታም ስለሆነ ከሞት አይተርፍም፣ እንደውም ይገባል ወደ ጉድጓድ። አንድ ያደረገን እሱም ወደ አፈር እኛም ወደ አፈር ነው። መስረታችን ካፈር ነው። እግዚአብሔር ይመስገን። ሀብታም ስለሆነ ከእንቁ ከአልማዝ አልተፈጠረም። እኛ ደሃ ስለሆነ ደግሞ ካፈር አልተፈጠርንም። እኛም ካፈር እሱም ካፈር የተፈጠርነው። እግዚአብሔር ይመስገን። ደስ የሚለው ነገር ሀብታሙም ደሃውም በመጨረሻው ሰዓት ንጉሱ ፊት መቆሙ። ገንዘብ ስላገኘ አንተ በዚህ ጋር ቁም አይባልም። ልዩነት የለም። ስለዚህ ለየትኛው ትጨነቃለህ? ለዚህ የትኛው ኮንትራት አለ? አሁንም አለ መንገዳችሁና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉን ነገር ይተዋል አለ። ክፉን ነገር ይተዋል፣ ክፉን ነገር ይተዋል። ከኔ ጋር ሁሉ ሁላችንም አንዴ ትንሽ ሰዓት አበዛውባችሁ እንዴ? አበዛውባችሁ? መስዋዕት ማርያምን ከኔ ጋር ናችሁ? ግን ከኔ ጋር ናችሁ? ማርያምን እስቲ ከኔ ጋር ከሆናችሁ አንድ ጊዜ በአንድ እጃችሁ አጨብጭቡ። በአንድ እጃ ምንድን ነው ያልኩት? አቤት ከኔ ጋር ከሆናችሁ ምን አልኩኝ? በአንድ እጃችሁ አያችሁ። ከኔ ጋር ስላልነበራችሁ እናንተ ግን በሁለት እጃችሁ አጨበጨባችሁ። እኔ ያልኩት እዚህ ከኔ ጋር ከሆናችሁ እስኪ በአንድ እጃችሁ አጨብጭቡ አልኩ። እንዴ ኃይለ ጊዮርጊስ ምን ነካው? በአንድ እጅ ይጨበጨባል እንዴ ብላችሁ በተዋችሁት ነበረ። ግን ከኔ ጋር ስላልነበራችሁ እስኪ በአንድ እጅ አጨብጭቡ የላችሁም። በአንድ እጃችሁ አጨበጨባችሁ፣ በሁለት እጃችሁ ይጨራሽ። እግዚአብሔር ማስተዋል ይስጠን ወገኖች። እስከ መቼ ነው ልባችን እንደሚሸፍተው? ኧረ ተው፣ በማስተዋል የሚነገረው ነገር እንስማ። በማርያም ተው፣ ኧረ ተው፣ ግድ የለም እንዴ። ምንድነው መንፈሳዊ ቦታ ስንመጣ ልቦናችን ሃይምሯችን ድፍን የሚያረገው? መንደር ሲሆን እኮ ከጎረቤት ወሬ እንሰማለን፣ ሐሜት። እንዴ እቺ ብጣሻ ማንንም ትናገር የለው እንዴ? መከራ እኮ ነው። ማርያምን የተጣላ ነው ሰው ከሆነ አሁን ከዚህ እየሄድን ድንገት እሷ ሌላ ሰው የምትናገር ቆይ ማንንም የምትናገሩ እቺ ከካ እኔን እኮ ይሆናል። ምን አለ እዚህ ግን ቃሉን ብትሰሚው እንደዚህ ምን አለ ቃሉን እዚህ ብትሰማው ቢከፈትልህ። ለክፋት አይምሯችን ይከፈታል። ለመልካም ነገር ለምንጸድቅበት ነገር አይምሯችን ይዘጋል። ለምን ይሆን? ኧረ እባካችሁ ተመለሱ። መንገዳችሁና ስራችሁን አሳምሩ የተባለው በዚህ ጉዳይ ነው እኮ። እባካችሁ ወገኖች፣ ያዕቆብ ምዕራፍ 1 ቁጥር 26 እንዲህ አለ፣ አንደበቱን ሳይገታ ምኑን ሳይገታ አንደበቱን ሳይገታ እግዚአብሔርን አመልካለሁ የሚል ሰው ሁሉ አለ የእሱ አምልኮት ከንቱ ነው። አንደበቱን ሳይገታ እግዚአብሔርን አመልካለሁ የሚል ሰው ቢኖር የእሱ አምልኮት ከንቱ ነው። አንደበታችን ከክፉ ነገር መከልከል ያስፈልጋል። እግዚአብሔር ቀድሞ እንዲወጣ ካስፈልገ በነገሮቹ ታሪካችን ተበላሽቷል። ዛሬ መኖር የጠላበት ጊዜ ላይ ደርሰናል። ትውልዱ ድሮ ችግር ሲገጥመው ድሮ ኑሮ ሲከብደው ምን አባቱ ስና ብሎ በዚህ ሞያሌ ወይም በዚህ በመተማ አቆራርጦ ወይ በሱዳን ወይ በጅቡቲ ጠፋ ነበር። አሁን ዙሪያውን በጦርነት ምክንያት መንገድ ሲዘጋበት ትውልዱ መሄጃ ሲያጣ ወደ ኩሽናና መኝታ ቤት ሽንት ቤት እየገባ ራሱን በሲባጎ መግደል ጀምሯል። አረ ጠላቴ ታነቅ ወንድሜ። የሁለት ሀገር ስደተኛ ለምን ትሆናለህ? በዚህ በምድር ላይም ችግረኛ በላይ ቤትም ችግረኛ ለምን ትሆናለህ? ለምን ከሁለት ያጣ ትሆናለህ? ለየትኛዋ ጊዜ ምን ያክል ዓመት እንደምትቆይ ያውቀዋል እንዴ?
ማን ያውቃል? ዛሬ ያስጨነቀህ፣ ዛሬ ከበደህ፣ ነገ እኮ ገሬ ይቀልሃል። ዛሬ ያጎበጠ ማጣት ነገ ምናልባት እግዚአብሔር ሲቀርብህ ከጎበጥክበት ሊያቀና ይችላል። ትዕግስተኛው ነው ባካችሁ። እንደ ኢዮብ ታጋሹ ነው። እንደ ኢዮብ አመስጋኝ ሁኑ። በነገሮች ሁሉ ተመስገን በሉት። እናቶች አማራችሁ ልጆቻችሁ ፈቃድ እንዲያማርሩ አታርጉ። አልቅሳችሁ ልጆቻችሁ እንዲያለቅሱ አታርጉ ባካችሁ። ይሄም ያልፋል በሏቸው። አይዞሽ በሏቸው። አይዞህ በላቸው። በስንቱ አማረን። ቤተ ክርስቲያን መተን አማረን። እቤት ቁጭ ብለን አማረን። ሰው እየቀበርን አማረን። በየማህበሩ አማረን። እንዴት ይቻላል? መቼ ነው እግዚአብሔርን ተመስገን ምንለው? ይሄ አይደለም። እንዲህ ይላል ኢሳይያስ 48 ቁጥር 17 እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድ የምመራህ አምላክህ እግዚአብሔር ነኝ አለ። እኔ የሚረባ ማለት የሚጠቅምህን ማለት ነው። የሚጠቅምህን ነገር የምነግርህ እኔ የሚረባህን ነገር የማስተምር አለ። የማስተምር በምትሄድበት መንገድ ሁሉ የምመራ አምላክ እግዚአብሔር ነኝ። ስለዚህ እግዚአብሔር እንዲመራን ካስፈለገ፣ መንገዳችን ቀና እንዲያረግ ካስፈለገ ወደ እግዚአብሔር እንመለስ። እምመራ አለ። ከዛም እኮ አልፎ እንዘምራለን። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? አምላኬ መመኪያዬ ነው። የት ነው የሚዘመረው ይህ መዝሙር? እዚህ ቤተ ክርስቲያን ነው? ሌላ ቦታ ነበር? አቤት! የት ነው የሚዘመረው? የት ነው የሚዘመረው? እዚህ ነው ቤተ ክርስቲያን ነው። ሌላ ቦታ ግን አይዘመርም። ታዲያ እግዚአብሔር መመኪያዬ ነው ካልን የሚያስደነግጠኝ ማን ነው ልናል። አሁን ወገኖቼ ችግር ያላስደነገጠው ማን ነው? ስራ ማጣት ያላስደነገጠው ማን ነው? ጤና ማጣት ያላስደነገጠው ማን ነው? ቤት ፈረሳ ያላስደነገጠው ማን ነው? የዘላለም ቤት እንዳይፈርስ ለምንድን ነው የማደነግጠው? አንተ ለጊዜያዊ ቤት ነው የምትጨነቀው። ሰው ለሰራው ቤት አይደለም። የዘላለም መግቢያህን የዘላለም ማረፊያህን ቤት እንዳይፈርስብህ ተጨነቅ። አንተ ግብረ ኃይል መጥቶ ቤትን አፈረሰ ነው የምትለው። የገዛ ኃጢአት ደግሞ የሰማይ ቤትን እያፈረሰብህ እኮ ነው። በእጅ ያልተሰራች የሰማይ ድንኳን እኛ ክርስቲያኖች በላይ ቤት አለን። ለጥቂት ጊዜ ነው በዚህ ዓለም የምንኖር ጥለነው እስክንሄድ እንኑር በፍቅር። ጥለው ትሄዳለህ። ፎቁም ቪላ ቤቱም ጭቃ ቤቱም ዳሱም መጠለያውንም ጥለው ትሄዳለህ። ለጥቂት ጊዜ ነው የምትቀመጠው። ገደብ አለው የምትቀመጥበት። ኃይለ ጊዮርጊስ በዚህ ምድር ላይ የሚቀመጥበት ገደብ አለው። ያችን ገደብ እናቴም አባቴም ተረባርበው ማሻገር አይችሉም። አቶ ከበደ ገደብ አለው። በዚህ ምድር የሚኖሩበት ባንክ ቤት ያስቀመጡት ብር ገደቧን የባከነ ሰዓት አይጨምርላቸውም። ትጠራለህ። ስለዚህ ጥለለው ለምንሄድ የምንበላው የ40 ቀን እድላችን ከሆነ ይነስም ይብዛ በቤታችን ቆሎ ቆርጥመን እያደር ለምንድን ነው ፍቅር የነሳን? ፍቅር አለን መሀላችን የለም እኮ። አቤት ነጥላ ለብሰን ስንታይ ክርስቲያኖች ነን ሁላችን አማኞች። ይሄን ጊዜው በሰፈራችን እኮ ከባድ ሰዎች እኮ አለ። ከባድ ሰዎች ይንቀላት የምንባል ሰዎች እኮ አለ። ወገኖቼ እንዲህ ስላችሁ እናንተ መልካም ሰው ሆናችሁ ሰው ቢጠላችሁ ተውት፣ እሱን አትመልከቱ። እናንተን እንዲጠላ ያደረገ እርኩስ መንፈስ ነው። ነገር ግን ጠማማ ሆናችሁ ይንቀላችሁ ከተባለ ይሄ በረከት አይሆንም። ማርያምን ነው የምላችሁ፣ ይሄ በረከት አይሆንም። ስለዚህ ነው
እኔ የሚረባህን ነገር የማስተምር በምትሄድበት መንገድ የምመራ እኔ አምላክ እግዚአብሔር ነኝ አለ። እኔ አምላክ እግዚአብሔር ነኝ። ስለዚህ የሚመራን እግዚአብሔር ከሆነ በትዳራችንም በትምህርታችንም በስራችንም በሁሉ በህይወታችን እግዚአብሔር እንዲመራን ካስፈለገ መንገዱ ለማንስት ጠዋት ስንነሳ ምን ብለን እንውጣ? አቤት እንደ ሙሴ እንደ ሊቀ ነቢያት ሙሴ ምን እንበል? አንተ ከኛ ጋራ ቀድመ ካልወጣ አታውጣን እስክንበለው። እግዚአብሔር ቀድሞ ከወጣ በተንኮል የሚፈልገን እንቅፋትን እግዚአብሔር ገለል ያደርገዋል። እግዚአብሔር ቀድሞ ከወጣ እኔና እናንተ ሊገለን የመጣውን ገዳይ ሞታችን ወደ ህይወት ይቀይረዋል። አሁን እግዚአብሔርን ቀድመ ውጣ አንልም። ጠዋት ይነሳል፣ ወንዱም ልብሱን ለበስ ሱሪውን ታጠቅ ያደርጋል። አቤት ረፈደና ሩጫ። አንተ ብቻ ነው እኮ የምትሮጠው። ለዚህ ነው እግዚአብሔር ከኋላ ነው ያለው። ከዛ በኋላ ምን ዋጋ አለው? ድካም ብቻ ይላል። አዎ ድካም ብቻ። ባራኪውን መድኃኔዓለም ከፊት አላስቀደምከው። ጌታ ሆይ ቅደም ብትለውስ እግዚአብሔር እንዲህ ይልሃል፣ እኔ ካንተ ጋር ቀድሜ እወጣለሁ ይላል። ቀድሞ እወጣለሁ፣ ከዛስ አሳርፋለሁ። በትንሿ ነገር ያሳርፋል። በትንሿ ነገር ተረኪያለሽ። በትንሿ ነገር በውስጣችን ግን የስስት መንፈስ ስላደረብን እግዚአብሔርን አናስቀድም፣ ወይ አንጸልይ፣ ወይ ዝም ብለን አንቀመጥ። መከራ እናቶቻችን ሊጥ እያቦኩ ገና ዱቄት ዕቃ ሲገቡ ማዳበሪያ በርሜል ምን ይገባሉ። ዱቄት ዕቃ ሲገቡ አቤት ከመቼው ደግሞ ዱቄቱ አለቀ። በስመ አብ ዱቄት ዕቃ እየገቡ አሁን ማጉረምረም ይሻላል። እግዚአብሔር ሆይ የአብርሃም አምላክ ባርክ ሊማት ይቀላል። ዱቄት ዕቃ እየገቡ አቤት አንቺ መቼ ነው ዱቄቱ እንዲህ ስልብ ያደረግሽው አንቺ ሰላቢ? አቤት ሰላቢ ማለት ይቀላል፣ በስመ አብ ማለት ይቀላል። ኧረ እባካችሁ ተው እናቶች ተው። በረከት አጣው። እንዴት በረከት አይጠፋ? ምላሳችን እኮ እሳት ነው፣ ምላጭ ነው። ያልጠፋ ነው አለ ሰቆቃወ ኤርምያስ። በእግዚአብሔር ቸርነት ምሕረት የተነሳ ነው፣ ከርኅራኄ የተነሳ ነው፣ ያልጠፋ ነው። እንደኛ አፍ እንደኛ ክፉ እንዴ! ድሮ እናቶቻችን በዋቃ ሲገቡ አብርሃሙ ሥላሴ በዋቃውን ባርኩልኝ፣ አብክቼ ለመጋገር አብቆኝ። ደግሞ እንጀራውን ሲጋግሩ ምን ይላሉ? አብርሃሙ ሥላሴ የጋገርኩትን እንጀራ በልቶ ለመጨረስ ያብቆኝ እንጂ የእንባ ማድረቂያ ያድርጉብኝ ይላሉ። አንዳንዴ እኮ ጋግራ በገዛ እጇ ጋግራ የጋገረችው እንጀራ እንባ ማድረቂያ ሆኖ ይሄዳል፣ የራሷ መሸኛ ይሆናል። የአሁኑ እናቶቻችን ሊጥ እያቦኩ አይ የኮተቤዋ ኪዳብረት ጠላቴ እንዲህ ልውስ አርዩ አደራሽን ልውስ እሺ ምናምንቴ አይ ቁልቢው ገብርኤል ታውቃለህ አንተ እንጀራ እየጋገሩ አይ ቅዱስ ሚካኤል ጠላቴ እንዲህ አንድድልኛ ቁስቁስ እንደዚህ አንድዳት። ኧረ ተው እባካችሁ። በዚህ ምላሳችን እንደው መተን መድኃኔዓለም ምን አረኩ? ኧረ ተው ይቅር በላይ ምን አረኩ? ኧረ እባክሽ ምን አረኩ? ከዚህ በላይ ምን ታረጊው? ብታገኙ እሱ ራሱ ምን ታረጊው ነበር እንዴ? ከዚህ በላይ ምን ማሳዘን አለ? አስቸጋሪ እኮ ነው ያለው ነገሮች። የባሰበት ዘመን ላይ ደርሰናል። ክፋታችን ብሷል። ሰውየው በረከታቸው የረበን አባታችን ቀዳማዊ ጎርጎርዮስ የዘዋዩ ታላቁ አባት እንጀራ ብቻ ሳይሆን ውሃም እያጠጣችሁ ጉርሻ ሲበዛ ስቅታም ያስቸግራ ይላሉ። እና ትምህርት ብቻ በዛውባችሁ ውሃም ያስፈልጋል። ውሃ የተባለው ምሳሌ ነው። ለምን እዚህ ውስጥ አቅመ ደካማ ሰው ይኖራል፣ አጎራረስ በደንብ የማይችል ሰውየው ተማሪ ነው። ይሄ ተማሪ ስለ እንተ ስሟ ለማርያም እያለ ይለምናል። አቅፋድ አድርጓል፣ ይሰሬን በረባሶ ጫማ አድርጓል። በረባሶ ጫማ ታውቃላችሁ? በረባሶ ማለት ሙሉ በሙሉ ከቆዳ የተፈጠረ ከቆዳ የተሰራ በቃ እለቅ እንኳን ይባል እንኳን የማያልቅ እናንተ ጨርሳ እንጂ እሱ አያልቅም። ፍንክቻ ነው የማይበግረው። ከመኪና ጎማ የሚሰራ አለ። ጠፍሩም እሱ ነው፣ መሄጃውም እሱ ነው። ሙሉ በሙሉ እሱን አድርጓል። የበግ ቆዳ አጎዛ አድርጓል። ከዘራ ቢጤ ይዟል። ይለምናል በእንተ ስሟ ለማርያም እያለ ሲለምን ሴትዮዋ ሰምታ አታውቅም። እና አለባበሱን አይታ ደነቃት። ቁምጣው፣ የጫማ አደራረጉ፣ ያደረጋት ኮፍያ፣ ያደረገው በርኖስ አማራት። ፊቱ ደግሞ ድንቡሽቡሽ ያለ አማረ ነው። ድሮስ እግዚአብሔር የተጠጋ ምን ይሆናል?
እግዚአብሔርን የያዘ ምን ይሆናል? ያማረ ነው። ከዚህ በኋላ ሲለምን አይታ አመጣችና ቀዝቃዛውን እንጀራ በትኩሱ አድርጋ ሰጠችው። አመሰግናለሁ። የምርቃታውን ጋጋታ ብዙ መረቃት ደስ አላት። ያ ጥፍጥፍ አደረገና ወደ አክፋዳ ከተተ። መለስ ብሎ ሊሄድ ሲል ተሜ አለችው፣ እንደው አለባበስም ያምራል፣ አንተም ታምራለህ። አረ ለመሆኑ ከየት ነው የመጣኸው አለችው። እሱ ደግሞ የሚኖርበትን አካባቢ አሁን ለምሳሌ እዚህ ጋር ጨለለንቆ፣ ዳንሴ፣ አንቆርጫ እየተባለ እንደሚጠራ ሁሉ አካባቢ መናገሩ ነው። ከየት መጣ ስትለው እኔ መጣሁት ከነማይ አላት። የጅብ ችኩል ቀንድ ይነክሳል እንደሚባሉ ከሰማይ አለችው። ተማሪ ብልጣረ ወዲያው ጠምዘዝ አደረገው፣ እንደ ፋና ቴሌቪዥን ጠምዘዝ አደረገና አዎ ከሰማይ አላት። ወይ አፈር ልብላ ከሰማይ? አዎ። እንግዲያውስ እናቴ ከሞተች 2 ዓመት ሞልቷታል። የቸግራትን ታውቃለህ? አረ በደንብ ጠየም ያሉ ዘለግ ያሉ አፍንጫ ሰልካካ፣ አዎ የሚበሉት አጥተው በየመንግስተ ሰማያት እየለመኑ ነው ያሉት። አፈር ልብላ እናቴ አፈር ልብላ። እዚህ ስንት ሀብትን ስንት ንብረት እያላት እዛ ትለምን በል። ለማንኛውም ይሄን ውሃ ያነካ ጥበብ ለእናቴ ስጥልኝ፣ ይሄን 5000 ብር ደግሞ ለእናቴ ስጥልኝ፣ ሌላ ቀን እልክልሻለሁ በላት አደራ ተሜ። እሺ 5000 ብር ወደ ኪስ ጥበቡንም ስር ትንሽ ተሜ አለችው። አረና እንደው አማቼ ሞተዋል፣ የቸገራቸውን ታውቃለህ? እንደው እናትሽ ይሻላሉ። አማችሽማ አይናገሩ አይጋገሩ መራመድ አይችሉ። አንድ ዋርካ ስር ቁጭ ብለው ከወጪ ከለሚ የሚጠይ ለምናሉ። አፈር ልብላ በል። ለሳቸውም 5000 ብር የባሏን ሱፍ ውሃ ያነካውን በልንካ ስትልኝ። ወንድሜ ሰው ካሰበው ማን ያሰበው ይበልጣል? ሰው ካሰበው ማን ያሰበው ይበልጣል? እግዚአብሔር ያሰበው ይበልጣል። ወገኖች አሁን ስለምትከፍቱት ከዚህ በኋላ ሄዳችሁ ስለምትከፍቱት ሱቅ አትጨነቁ፣ እግዚአብሔር ያውቃል። ወደ ታሪክ ልመለስላችሁ። ያ ተማሪ ይዞ ይሄዳል። እሱ የፈለገው ቁራሽ እንጀራ ያልታሰበ 10000 ብር፣ የድሮ 10000 ብር ነው እንግዲህ አስቡ። ያሁኑ አይደለም። ያሁኑ እዚህ ገባም አይባል፣ የድሮ ነው። ሱፉንና ቀሚሱን ይዞ ሲሄድ ከሄደ ከስንት ሰዓት በኋላ ባሏ ሞፈርና ቀንበር ይዞ ተሸክሞ በሬውን እየነዳ 11 ሰዓት ላይ መጣ። እንዴት ዋላችሁ ሲል የምስራች አለችው። ከጓዳ ወጣ ሩጣ ከነ ዱቄት ዕቃ እጆ ምን ተገኘ አላት። አረ ምስራች ምስር ቤ ምንድነው አላት። ከሰማይ ሰው መጣ። ምን ከሰማይ ሰው መጣ? እንዴት ሰው የሚራመድ? አዎ የሚራመድ። እንዴ የታየሽው? አረኛ ቤት መጣ። እንዴ እኛ ጋር ምን ሊያረግ? ሊለምን መጣ። እንዴ የእግዚአብሔር መልአክ ሊለምን? ምን ሰጠሽው? እንጀራ ሰጠሽው። ጎሽ ደጋረሽ። ምን ይሄ ብቻ? የኔን እኮ ጥበቡን የገዛልኝን ሰጠው። አባሽ እንዴ እኔ ልብ አድርጌ ከዚህ በኋላ አልገዛልሽም። እምገዛው የዛሬ ዓመት ነው የምገዛልሽ። ከሰው ጋር መቀላቀያሽን ሰጠሻል፣ አብደሻል አንቺ። ኧረ እሱ ብቻ አይደለም ያንተንም የባል መዋያን ሱፍን አውጥቼ ሰጥቻለሁ። ምን ያስነካሽ አንቺ? ምን ጉር ነው? ምን እሱ ብቻ ነው? ለበሬ መግዣ ብለህ ያስቀመጥከውን 10000 ብሩን 5000 ብር ለእናቴ 5000 ብር ለአባቴ ለኪያለሁ። በይ ከአንቺ ጋር እያወራሁ ጊዜ መግደል አልፈልግም። ለመሆኑ በይ አምጪልኝና ፈረሱን ጫሉልኛል። ፈረሱን ይጭንና ኮርቻውን ጭኖ ቤት በኩል ሄደው በዚህ ሄደው ምን አውቃለሁ አለችው። ፈረሱን እየጋለበ ይሄዳል። በዛ ሰዓት ሲሄድ ታሜ እንደ ልማዱ ሰው በር ላይ ቆሞ ይለመናል። ፈረሱ ቁና እየተነፈሰ ይጋለባል። ደርሷል። ሲያይ ተማሪ ጠርጣሪ አይደለ? ይሄ ነገር እኔ ጋር ቢሆን ሳለና የያዘውን ቋጠሮ ቀሚስና ሱፍ ወደ ጅብ ዞር ሲል የጅብ ጉድጓድ አገኘ። ወደ ጉድጓድ ወርወር አረገና ባዶ እጁን ከዘራውንና ቋጥፋውን ይዞ ቆመ። ሰውየው ምኑን ያዘው? ሲያይ ቁምጣ ለብሷል። ምንም ነገር ያዘ መረጃ የለው። ኪሱ ብቻ አበጥ ብሏል። ታሜ አለው አቤት፣ እንደው ይቅርታ አድርግልኝና ወይ ካንተ ኋላ ወይ ካንተ በፊት በእጁ ቋጠሮ ነገር የያዘ ተማሪ አይታል? ኧረ አይቻለሁኝ። ከኔ ፊት እንኳን ሳይሆን ከኔ ኋላ ነበረ። አሁን ግን ቀድሞኝ ሄዷል። ወዴት? ወደዚህ ቁልቁለት ወደ ቆላው ወርዷል።
ወደዛ ሄዱ አለው። ታዲያ በፈረስ ያስኬዳል? አይ ጌቶች፣ አረ በፈረስ አስኬድም፣ ይሰባበራሉ። እና ምን ይሻላል? ፈረሱን ባሁን እኔ እጠብቅልዎታለሁ። ጎሽ እግዚአብሔር ይስጥሰይ፣ አመሰግናለሁ። ሰጠና ሄደ ሰውየው። ጥቂት እንደሄደ ተመልሶ መጣ። አረ ተሜ አለው። አቤት። ድንገት ስቆይ ደክሞ ሰልችቶኝ ወደ መንደር እንኳን ብትገባ እንደው መንደር ውስጥ ማን ብዬ ስምን ላስጠራለሁ? ያሁኑ ይባስ ብሎ አስጠሩኝ አለ። ማን ብሎ አስጠሩኝ? ሰውየው ፈልጎ አጣ። ሲመለስ ፈረሱም የለም ብሩም የለም። አረ ያሁኑ ይባስ ቢል ከየት ያገኝ? ያሁኑ ብሷል። ክፋታችን፣ አደመኝነታችን፣ ዘረኝነታችን፣ ተንኮላችን ብሷል። መለያየታችን ብሷል። መጨካከናችን ብሷል። ራስ ወዳጅነታችን ብሷል። አንዱ አንዱን ገሎ ቢኖር ደስ ይለዋል። አንድ ሰው እንደው አፉን ሞልቶ አይናገርም እንጂ እንደው ይሄ ጎረቤትህ እሱ ተነስቶልህ ይሄ ለአንተ ቢሰጥ ደስ ይላል ቢባል አራው የሚለው ከራሴ ጀምሮ አዎ እንደው ትነሳልኝ የሚል እኮ ነው ያለው። አረ ይበቃኛል፣ በዚህ ነዋሪ አድርጌ አዎ እሷም ትኑር እሱም ይኑር፣ ያለሷ አካባቢ አይደምቅም የሚል ሰው ማን አለ? ለክፋት የዳረገን ሰዎች። ስለዚህ እንዲህ አለ፣ የማጽናናችሁ እኔ ነኝ አለ። ኢሳይያስ 50 ቁጥር 12 ጨርሻለሁ። የማጽናናችሁ እኔ ነኝ። ኢሳይያስ 50 ቁጥር 12 ምን የምላችሁ የማጽናናችሁ እኔ ነኝ። ዓለም አታጽናናም። ዓለም ታሳብዳለች። ዓለም አታጽናናም። ዓለም ታስጨንቃለች። ቴሌቪዥኑን ስንከፍተው፣ ሶሻል ሚዲያ ስንመለከት፣ መጽሔቱን ስናነበው፣ በየቁቡ በየእድሩ ቁጭ ብለን ስናወራ ጭንቀት ነው፣ ኑሮ ተወደደ ነው፣ ሁሉም ሮሮ ነው የሚያሰማው። ይሄን ያክል መሬት ተንቀጠቀጠ ነው፣ በዚህ ቦታ መሬት ተንሸራተተ ነው፣ በዚህ ቦታ ደግሞ ይሄን ያክል ሰው መኪና ተገልብጦ አለቀ ነው፣ በዚህ ቦታ በጦርነት ሰው ተፈናቀለ ነው፣ በዚህ ቦታ ደግሞ ኑሮ ተወደደ ነው። ጭንቀት ነው። ለዚህ ነው መጽሐፍ ቅዱስ የማጽናናችሁ የማረጋጋችሁ እኔ ነኝ። መጽናናት መረጋጋት የሚገኘው ደግሞ ቤተክርስቲያን ሲመጣ ነው፣ ሌላ ቦታ አይደለም። ማጽናናት ከተፈለገ ስለዚህ እባካችሁ ወደ እግዚአብሔር እንመለስ፣ በማስተዋል እንመላለስ፣ ከእግዚአብሔር ጋር እንጣበቅ። ከእግዚአብሔር ጋር አንተ ከኔ ጋር ካልወጣህ አታውጣኝ እንበል። እግዚአብሔር ቀድሞ ይውጣልን። አሜን። እግዚአብሔር ቀድሞ ይውጣልን ወገኖች። እግዚአብሔር በማሳረፊያ ውስጥ ያሳርፈን። እግዚአብሔር ካልቀደመ፣ እግዚአብሔር ካላሳረፈ ሁሉ ነገር ከንቱ ነው። ዓለምን ሙጥኝ አትበሉ። ጨርሻለሁ ትምህርቴን። ሰውየው ፊልም ያስመርቃል። ቆንጆ ፊልም ሰርቶ ያስመርቃል። ፊልሙ ላይ ደግሞ በጣም የሚወደዱ አርቲስቶች አሉ፣ አክተሮች አሉ። እና ወጣቱ ፊልም ስለሚወድ አየ ሲያዩት እንደ እከሌም አለ ይባባላል። ጥሩ ፊልም ነው አሉ። ከዛ በኋላ ዋጋውን ሲያዩት 50 ብር ይላል። መግቢያ ስንት? 50 ብር። አይ ፊልሙ ጥሩ ነበር፣ እከሌ የሚባለውም አርቲስት አለ፣ ግን ዋጋው ተወደደ ብለው ሄዱ። ከሚሰለፉና ከሚያነቡ ሰዎች መካከል ደግሞ የፊልሙ ወንድሙ ደግሞ አብሮ አለ፣ ይሰማል፣ ወሬ አመላላሽ አለ። ፊልሙን ወደውታል፣ ዋጋው ግን በዛ እያለ ነው ሰው ብሎ ነገረው ነው። ቆይሲ አለና ከ50 ብር 30 ብር አደረገው በማግስቱ። አሁንም ሰው መጣ፣ አነበበ። ሲያነብ ፊልሙ ጥሩ ነው፣ እከሌ አክተሮችም አሉ፣ ግን ዋጋው በዛ አሉ። አሁንስ ምን አሉ? ምን ነው ፊልሙ የሚያይ ሰው ጠፋ አለ። አይ ፊልሙ ወደውታል፣ ግን ዛሬም ብዙዎቹ ዋጋ በዛብን እያሉ ሄደዋል ነው አለ። ችግር የለም አለ። የነበረውን ፊልም ለጠፈና ከታች መግቢያ በነፃ አለ። መግቢያ በነፃ ሲባል መቀመጫ አይደለም፣ መቆሚያ ጠፋ። አዳራሹ ጥቅጥቅ ብሎ ሞላ። ሰውየው ብልጥ ነው። በሩን ዘጋና መውጫ 150 ብር አለ። መውጫ ስንት አለ? ዓለም እንዲህ ነች። አያት ወንድሜ፣ ጫት ውስጥ ለመግባት በጣም ቀላል ነው። በነፃ ያስገባል። 1-2 ጓደኛ የማታውቀው ሰው እንካቺ 2 እግር ጫት ቃም ይልሃል። በነፃ ያው ሲከትም በነፃ አስቅሞ 3 ቀን 4 ቀን በነፃ ይከትባል። ከዛ በኋላ
የእናት ኪስ መቀነት መበርበር ይፈታል። የአባት ኪስ መዳበስ ይመጣል። ከጫት ውስጥ ለመውጣት ዋጋ ያስከፍልሃል። ሲጋራ ውስጥ ለመግባት በጣም ቀላል ነው። ሰው ያጨሰውን አንስተህ ማጨስ ትችላለህ። መግባት ቀላል ነው። ወደ ዝሙቱ ለመግባት ቀላል ነው። ወደ ክፋት ለመግባት ቀላል ነው። ወደ ኃጢአት ለመግባት ቀላል ነው። ግን ከኃጢአት መደብር ለመውጣት ዋጋ ያስከፍላል። አባቶች ከመጠጥ ሱሰኝነት ለመውጣት ዋጋ ያስከፍላል። ለመግባት ቀላል ነው። እባካችሁ ዋጋ ከመክፈላችሁ በፊት ከመጨነቃችሁ በፊት ከእግዚአብሔር ጋር ተጣበቁ። እንደ ስጋችን ይበቃናል፣ እንደ ነፍሳችን ይቆየን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን